አሃዱ ሞተ ቤዛ ኩሉ በእኛ አዱኛ ከና ተውደፍ አንዱዬ ኢልሞ ዋቀቲ ኢየሱስ ክርስቶስ ራየ አመንቲን ተክቱማ አመንቲን ለመንጅሩ አመንቲን ሰልጅሩ አመንቲን ማለት እውነት ማለት ነው። ኦርቶዶክስ ተዋህዶ ማለት እውነት እውነት ጀራ ምን ነው እንጀራ እውነት በሉ እውነት የሌና ሶስት እውነት የለም፣ ግማሽ እውነት የለም፣ አራት እውነት የለም። እውነት አንዲት ነች፣ የማትሰነጠቅ የማትከፈል ጥያቄ የማይነሳባት መቃብር የማይይዛት የውሸት ጋጋታና የመቃብር ጠባቂ ሰራዊት የማይሸንፋት እውነት አንዲት ነች። እሷም ኢየሱስ ክርስቶስ ነች። ክብርና ምስጋና ለአምላካችን። ምዕራፍ 5 ቁጥር 14 ላይ ያለው የሕያው አምላካችን የእግዚአብሔር ቃል ነው። ወያራ ከና ከንቲን በረኑ ቶክች ሁንዳፍ ዱኤ ከንጀደሙታ ኤጋ ቁልቁሉም ጳውሎስ እርጋ ቆሮንቶስ ለመፋ በቆና ሸን ለኮብሰ ፉዳፍ በዳት ቶክች ሁንዳፍ ዱኤ እኒ አዱኛ ከናፍ በእኛ ተውዳፍ ዱኤ ሁንደ ኬኛ ዱአ ኑካሴ ዱአ ነማትስ ሳነጄሴ ኢሳ ጀዳ ዱኤ ዱአ ከሞቴ ጎፍታ ኬኝ ኢየሱስ ክርስቶስ ዱዋ መዳናለሚ ጀቹን ከንሞዩ ኢየሱስ ክርስቶስ ጀቹን ተኩማ መዳናለሚ ጀቹን ፈይሳ አዱኛ ከና ቆርቻ አዱኛ ከና ቆርጀ ጩቡት ፊ ቆርቸ ዱአ ታኤቶ ከያመመ ጎፍታ ኬኛ ኢየሱስ ክርስቶስ ዳ ወንጌላ ዮሐንስ አፉርተም በርባ አፉርተም ለመበዳት ቶጋ ላሉ አኮ በነገረ ዚአኪ ዘአመነ ቦቱ አላ ለኔነ ሰማይነ ወጠየቅነ ከመ ክርስቶስ ውእቱ መድኃኔ ዓለም ኖያን አመነ አትዋን ኑጥምቴፍ ዱዋ ኦዶንታኔ ኢየሱስ ክርስቶስ ፈይሳ አዱኛ ከና ቆርቻ አዱኛ ከና ከንተኤ ሂን አመና ሂን ቤግና ጀዴ ወር ሰማርያ ዱበቴ ተከሱ ረቄ መጋላ ሰማርያ ኬሰት ኢየሱስ ክርስቶስ ዱፌ ጅራ መሲን ዱፌ ጅራ እንደ ወንጌል ለለባ ወነን ወጀደ ሁንዳ ሆዶን አንዶክሰን አንዳትሜ ዱፌ ጅራ ኮታ ይሰላላ ጀቴ በልናን ዋይሳ በረቺፍቴ ኦጋሞዩ ሳንዴ ቢሰን ኑይ ኢየሱስ ክርስቶስ ቆርቻ አዱኛ ከናከተ ወከነ ሞዩ መዳነለሚ አንጀሌ ወረ ሰማርያ ዱጋለ ካይን ዱጋዋን ተይፉ ሃናመኔት ኑ ቤግኔ አትኑትን ከነ ዱዋ ወዶንታኔ አተ ቆርቻ ከነታይ ሂም ቤግና ጀደኒ ጉያን ራኩኒ ጉያን አያነ ጎፍታ ከኛ አያነ ኢየሱስ ክርስቶስ ወከነ ሞዩ አያነ መዳነለሚ ሃንከበኝ ማልዳፍ የሮ ከነውጋ ሃሶፍኔ በልኑ ማን ሆላለ ኑ ጀሬቶ ከኑ ዱኤ ኢየሱስ ክርስቶስ ወከም መዳነለሚ ለመለ ሐኑ የሬቶ ዲ ወንቱንጁ ነምን ነማዱ መለ ነማዱ ሞዩ ነመባዬ ነመጃረት ዋንተ ሰሚራ ቡኤ ኢልሞ ዋቃ ጊፍቲ ተኘራ ማረሚራ ዳላቴራ ወቴት ኑ ጀቤ ፈኖረት ፈነፈሜቶ ኑ ዱኤ ቻረጋ ከነው ጋላሉ ባዬ ኢሰጋ አንገለቴፈን ሐምባዬ ኑ ጃለት ጎፍታ ከኛ መዳለለሚ ዋንተ ቁልቁሉ ጳውሎስ ማጅራ አሃዱ ሞተ ቤዛ ኩሉ በእኛ አዱኛ ከና ተውደፍ አንዱዬ ኢልሞ ዋቀቲ ኢየሱስ ክርስቶስ ራየ እስመ ከመዚያ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠው ወወሃበ ቤዛ ለኩሉ ከመ ኩሉ ዘያምን ቦቱ ይታወል አላ ይረክብ ሕይወተ ዘላለም ዘያምን በወልድ ይረክብ ሕይወተ ዘላለም ወዘሰያምን ወዳ ተኮነ እስመ ኢአምነ በስመ ወልደ እግዚአብሔር ዋቅኒ አባን አዱኛ ከነ በልናን ዋንጃለቴ ኢልሞሳ አካ አዱኛ ከነ ዱ የረት ኢልሞሳ ጥርጌጀ ሜስርቱ ወጣ አዱኛ ከነ ለቂቲ ዱይ ገድቡይ ጣለዱ ነመተይ ዱ የረት
ilmootaan nu erge abbaa ab jechuun abbaa jechuudha. Abbaa hin qabne jechuudha laala. Hundi keenya abbaa qabna moti. Abbootiin keenya mooyyuu hooduu looman hin dabran. Inni abbaa duwwaa kan jennuun daa'ummaan mooyyuu an san dursine jechuudha. Inni abbaa duwwaa. Kanaafuu abbaa hin qabne aaban jennuun abbaan gooftaa Yesuus Kiristoos kun ilmoosaa nu ergee namni isatti mooyyuu bulu namni isatti amanu mootummaa waaqaa akka dhaalu malee akka hin banneef ilmoosaa nu ergee jedhe. Namni madaana lamitti amanu namni Yesuus Kiristoositti amanu inni mootummaa waaqaa hin dhaala malee hin baduu jedhe. Yesuus Kiristoositti amanuun akkamitti maal jennaan inni waaqa gooftaa gooftati mootii moototaati zeeyyik limooti hiizootu duunillee isa qabatee hambisuu kan dadhabe inni gooftaa gooftate jechaadha. Yesuus Kiristoos hankalannu malee nu hankalatu himutu. Inni waaqa kaa gooftadha. Inni naaf karata inni karatu. Inni karattu mutu. Inni gooftaa gooftotaa waan ta'eefu ahaduu moota beezaa kullu. Addunyaa kana hundaa kan du'e addunyaa kana bilisummaa hin baase gooftaa keenya Yesuus Kiristoos ammallee galata guddaa nu argatu. Galata guddaa. Akkoo በመልአክ ወአኮ በተንባል አላለሊሁ ይመስል ወያድኅኖሙ እስመ ውእቱ ያፈጥሮሙ ወይምህኮሙ ወቤዛዎሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም በአማላጅና በመልአክ ሳይሆን የእግዚአብሔር ልጅ ሰው ሆኖ ዓለምን ያድናል። ኢሳይያስ 63 ቁጥር 9 ላይ ዓለም የዳነው በመልአክ አይደለም፣ በአማላጅ አይደለም፣ በለማኝ አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ የዓለምን ዕዳ ሁሉ ከፍሎ ዓለምን ነፃ ያወጣው መድኃኔዓለም አምላካችን ነው። እግዚአብሔር ክብርና ምስጋና ይሁን። እሱ የሚወደን አምላካችን ነው። ወዶ የማይጠላ ታምሮ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝን የኃጢአተኞችና የበደለኞች ወዳጅ ለእኛ የሞተልን ነፍሱን አሳልፎ እስከ መስጠት የደረሰ ከሱ በስተቀር ማን አለ? ከመድኃኔዓለም በስተቀር መድኃኔዓለም ሕይወት ነው። መድኃኔዓለም ጣፋጭ ነው። መድኃኔዓለም ብቻ የኃጢአትና የሞት መድኃኒት ነው። ከእግዚአብሔር ውጪ የኃጢአትና የሞት መድኃኒት መሆን የቻለና የሚችል ማንም የለም። አሐዱ ሞተ ቤዛ ኩሉ ለሁሉም ቤዛ ሊሆን የሞተ ራሱን በመስቀል ለኛ አሳልፎ የሰጠን አምላካችን መድኃኔዓለም ኢየሱስ ክርስቶስ ምንኛ ደግ ነው! እንዴት ያለ ደግ አምላክ እኮ ነው ያለን። አው በመስቀል ላይ በተሰቀለ ጊዜ ጎኑን በጦር እየወጉት በምራቁ ፊቱ ላይ ምራቁን እየተፉ አባስ ላይ ሎሙ እሱ በዘያምሩ ይገብሩ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለ በመስቀል ላይ ከመድኃኔዓለም ውጪ ማን አለ? እንዴት ያለ ትዕግስተኛ አምላክ እኮ ነው። በሉቃስ ወንጌል 23 ቁጥር 34 ላይ በጦር እየተወጋ ለኛ በሚሞትበት ሰዓት እንኳን ለኛ ለወዳጆቹ ይቅርና ለገዳዮቹ ስለ ይቅርታና ስለ ምሕረት የተናገረና ያስተማረ ራሱን አሳልፎ ለዓለም የሰጠ ቅዱሳን ሁሉ የሰበኩት እናቱም የሰበከችው ያወደሰችው የሁላችንም ሕይወት የሁላችንም መድኃኒት የፍጡራን መድኃኒት ይገታል። ጊዜ ገደብ አለው። የሚፈበረከው መድኃኒት ሁሉ ኤክስፓየር ያደርጋል። ነገር ግን በማዳኑ ተረፈ ደዌ የሌለበት ለዓለም ሁሉ የሞተ ምናልባት እናቶቻችን ደጎች ስለሆኑ ስለኛ ተላልፎ ለመሞት ለመታሰር ለመሰቀል ፈቃደኞች ናቸው። የደግነታቸውን ጥግ እናውቃለን። የሆነ ሆኖ እናት ለልጇ ትሞታለች ለወለደችው ለወደደችው ለክፋይዋ ልትሞት ፈቃደኛ ነች። አብራው ለመቀበልም እስከ መወሰን ትደርሳለች።
ለዓለሙ ሁሉ የሞተው ግን ጌታችን አምላካችን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ከሱ ውጭ ማንም የለም። ወልዶ ጥቀ ከእምኔን አለ መጥቶ በምታለው እንተውተ ሁሉና ለገዛ ልጁ ሳይራራ የገዛ ልጁን አሳልፎ የሰጠን ከልጁ ጋር የማይሰጠን ምን ነገር አለ ይላል። ሆንቱን ጅሬ ከናፉ ምን በተስካን ኦርቶዶክስ ተዋህዶ ኩን ጎፍታ ከኛ ኢየሱስ ክርስቶስ አድትለለብ የሮ ሁንዳ ቡርሽትስ ኢየሱስ ክርስቶስ መታንሽትስ ኢየሱስ ክርስቶስ ቃምንሽትስ መድኃኔዓለም ይለቻል። ከናፉ አከብት ማልጀነ ጠመነ የሮ ጀዱ ከና አመንቲን ከኛ አመንቲ ተክቲ ምስለ ክርስቶስ ኮነ ለማስለምና አቂበ ዘቀድሙ ስርዓተነ እስከ ፍጻሜ በዛት ይጥቅ የመጀመሪያ ሃይማኖታችንን አጥብቀን ብንይዝ የክርስቶስ ተካፋዮችና የመንግስቱ ወራሾች ነን ይላል ዕብራውያን 3:14 አመንቲን ተክቱማ አመንቲን ለመንጅሩ አመንቲን ሰንጅሩ አመንቲን ማለት እውነት ማለት ነው። ኦርቶዶክስ ተዋህዶ ማለት እውነት እውነት ጀራ ምን ነው እንጀራ እውነት በሉ እውነት የኔና ሶስት እውነት የለም፣ ግማሽ እውነት የለም፣ አራት እውነት የለም። እውነት አንዲት ነች፣ የማትሰነጠቅ የማትከፈል ጥያቄ የማይነሳባት መቃብር የማይይዛት የውሸት ጋጋታና የመቃብር ጠባቂ ሰራዊት የማያሸንፋት እውነት አንዲት ነች። እሷም ኢየሱስ ክርስቶስ ነች። ክብርና ምስጋና ለአምላካችን። እውነተኛ ሃይማኖት ያለው በኦርቶዶክስ ተዋህዶ ውስጥ ነው። አንድ በቀላሉ አንድ ምሳሌ ልንገራችሁ። ወላጆች ልጆቻቸው በሕፃንነት ወራት እንዳያረቱባቸው የምታጎርሷት ጡጦ አለች። ምንድነው የምትሏት? እሷ የእንጀራ እናት የምትባል ባዶ ላስቲክ ወተት የላት ምግብ የላት፣ ሕፃኑን ብቻ ለማታለል የምንጠቀምበት እንዴት ዘውት ስለሌለው እንዴት ሌላ ጋር መንጎድና መሄድ ማለት የእንጀራ እናት ብላችሁ ስም ያወጣችሁላት ያችን ደረቅና ባዶ ጡጦ መጥባት ነው። አትሂዱ ከቤታችሁ። እውነት ያለው እዚህ ነው። እውነት እግዚአብሔር ነው። እውነት ኢየሱስ ክርስቶስ ነው። እውነትም መንገድም እኔ ነኝ፣ በእኔ ካልሆነ በስተቀር ወደ አብ የሚገባ ማንም የለም ብሎ አምላካችን እግዚአብሔር የተናገረውና የመሰከረው ስለ ሁሉም የሞተ ሞታችንን ግን የወሰደና የገደለ እስመ ደቂቅ ተሳተፉ በሥጋ ወደሙ ቱሪ ተሳተፈ ብንቶ ቆመ ቢጾሙ ኮነ ሎሙ ከመ በሞቱ ይሰዓሮ ለመልአከ ሞት ዘውቱ ሰይጣን ወያዕርፎሙ እለ በፍርሃተ ሞት ተኮነኑ ወተቀንዩ በኩሉ መዋዕለ ሕይወቶሙ። ልጆቹ በሥጋና በደም ተካፈሉ ካለ በኋላ ለሺህ ዘመናት ሞትን በመፍራት ሲሰቃዩ የነበሩትን ነፃ ያወጣ ዘንድ የሞትን አለቃ ዲያብሎስን በሞቱ ገደለ ይላል። ክብርና ምስጋና ለአምላካችን። የኛ አምላክ ሞቶ አልቀረም፣ በሞቱ ሞትን የገደለው። ሰውን ይዘው የሚጠፉ አሸባሪዎች በዓለማችን ላይ አሉ። አጥፍቶ ጠፊዎች ይገላሉ፣ ይሞታሉ፣ ትንሣኤ የላቸውም። ነገር ግን የኛ ጌታ ለዓለም ሁሉ የሞተ ለሁላችንም የሞተ የሞትን አለቃ ዲያብሎስን በሞቱ ገሎ ነፃ ያወጣል። አዎ ክርስትና ማለት ነፃ የምታወጣ ሃይማኖት ማለት ነው። እንዳልኳችሁ እውነት ቅዱሳን የሰበኩት ያገለገሉት። ስለዚህ በቀራንዮ ላይ ሆኖ ብቻውን እርቃኑን የተሰቀለልን በእኛ ያላፈረ አላፈረም። በእኛ እያፍር ቢሂሎቶሙ አዌ ወንድሞቼ ላይ ይላቸው ዘንድ አያፍርም ይላል። ወንድሞች አደረገን፣ ዘመድ አደረገን፣ ቤተሰብ አደረገን፣ ለሁሉም ለዓለም ሁሉ ሞት። ስለዚህ ዛሬ የጥቅምት መድኃኔዓለምን በዓል ስናቆጋ ከበይኑ ሃን ዱኤ ዱአጄሴ
cubbuu keenya abaarree nurra jiru kan handurraa balleesse bilisummaa kan nu baase gooftaan keenya madaalalamidha. Kanaafuu ciminaan amantii keenya eegnee kabajuun nurra jiru. Carraa guddaa qabna. Maal seetan namni abbaa feetti buluu hin danda'a. Bilisummaa isaati garuu bakka fee deemee buluu hin danda'a. Yaa ta'u malee addunyaa kana hundaadhaa kan du'e gooftaan keenya Yesuus Kiristoos እንደው ሰሞኑን አንድ ነገር ሰምታችሁት እንደሆነ አንድ ቦታ በክርስቲያኖች ላይ በደረሰው አደጋና ጥቃት አንዳንድ ሰዎች ባለማተቦቹ ምን ሆነው ነው የሞቱት እያሉ ሲቀልዱብን ነበር። የኔን ካሴት ስላቃጠሉ ነው እያወራና ለሰባት ብርና ለአምስት ብር ካሴት ክርስቲያኖች ለዛ ዕዳ የጦስ ዶሮ ለመሆኑ የታረዱት እዴ አረ ልካለው ጥላቻ ልካለው መናፍቅነትም ልካለው እንኳን የክርስቲያን ነፍስ አይደለም ጻድቅ ይምህር ነፍስ እንስሳው ጻድቅ ለእንስሳ ነፍስ ይራራል። ምሳሌ 12:10 ላይ ጻድቅ ለእንስሳ ነፍስ ይራራል። እንኳን ክርስቲያን አይደለም ማንም የሰው ልጅ መሞት የለበትም። በክርስቲያኖች መሞትና መረሸን የሚደንሱ ኢየሱስ ክርስቶስን የከዱ መናፍቃን እየጨፈሩ ነው ያሉት። እኔ ብዙ ነገር እዚህ ውስጥ መግባት አልፈልግም ነበር። የኔ ካሴት ስለተቃጠለ ነው ክርስቲያኖች የታረዱት። አባቶቻቸው ምን ሰሩ? የነሱን ዕዳ ነው እየከፈሉ ያሉት እየተባለ የሚዘፈነው ተራ ዘፈን አያዋጣም። አባቶቻችን ለሃይማኖታቸው የቆሙና የሞቱ ናቸው። ጨዋዎች ናቸው፣ ደጎች ናቸው፣ የእምነት ሰዎች ናቸው። በየደረሱበት እንደ ውሃ ቅርጻቸውን አይለዋውጡ። እኔ ክርስቲያን ነኝ የኢየሱስ ክርስቶስ ባሪያና አገልጋይ ነኝ ብለው አንገታቸውን ለሰይፍ የሚሰጡ ምን አጠፉ አባቶቻችን? እኛ ከተሳሳትን ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሚፈጠረው ችግር ሁሉ ጸሎት ታደርጋለች። ማንም ሰው መሞት የለበትም። ወፍ ያለ አግባቡ እንድትሞት መጽሐፍ ቅዱስ አያዝም። ይሄ የሰላም ቤት ነው፣ የበረከት ቤት ነው። ቤተክርስቲያን የሟችም የገዳይም እናት ነች። ስለዚህ የራሷን ችግር በራሷ መንገድ ትፈታለች። ችግር ፈጥራ አታውቅም። የዓለምን ችግር ስትፈታ የኖረች የኢትዮጵያ ዋና ምሰሶ ሆና የበረከት ሀገር እንድትሆን ትልቅ አስተዋጽኦ ያደረገች ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የትኛውም ሃይማኖት ወደ ኢትዮጵያ ሳይመጣ በዓለም አቀፍ ደረጃ የተዋቀረ የሕግ ከለላ ባልነበረበት ሁሉንም ሃይማኖት ተቀብላ እንግድነት እንዳይሰማቸው ባይተዋርነት እንዳይሰማቸው ያገለገለች ሀገር ያላመደች ጎጆ መስሪያ የሰጠች ባለውለታ ነች። እኮችን ባለውለታ አድንቋት እስኪ ልብላችሁ እግዚአብሔር ታመስገን። ቤተክርስቲያን እኮ እኔ ብቻ ልኖር ብላ አታውቅም፣ አትልም። ለምን? እንደ አምላኳ ነው፣ እንደ አምላኳ ነው። ስለዚህ በዚች ሃይማኖት ምናልባትም በፌስቡክ ላይ በቲክቶክ ላይ ቤተክርስቲያንን ለማዋረድ የሚደረገው ጥረት የተላጠ ኮረንቲ መጨበጥ። እንደውም አንዱ ምን አሉ? ባልተሞጠሞጠ አፍ ክርስቲያኖችን ማጥላላት ማለት ምራቅን ወደ ሰማይ መጥፋት ነው አሉ አንድ አባት። ምራቅ ወደ ሰማይ ቢተፋ ይደርሳል? ሰማይ ይወጣል? ሰሚር ረንባ አንቺም ይምበው። ቤተክርስቲያን ፀሐይ ነች፣ እናት ነች፣ አትሸነፍም። ጦርነትን